ያው ግፊት አለብሽ ተብዬ መድኃኒት ተወስዳለሁ ሌላ ደህና ነኝ ህክምናው ነጣ ነው አዎ ካርድ ያለኝ ያው በካርድ ያወጣለሁ በጧት ሄደን ወረፋ እንይዛለን አሁን ወረፋ ይዘነ ከዛ የሚመዘግቡን ምን የሚሉን አሉ እነሱ በቃ ከዛ ተመዝግበን ምን ብለን ሄደን እዛ ቁጭ እንላለን መድኃኒት ደማችን ከምንለካበት ቦታ ደማችን ለክቶ ደሞ እንደገና ሄደን መድኃኒት ገዝተ ተሰጥቶን ወደ ቤታችን ነው የምንመጣው እንግዲህ ከአላይን ጋር መስራት ከጀመርን ጊዜ ጀምሮ በቀደም የአይምሮ ህክምና ላይ ትኩረት አድርገን እንሰራ የነበረውን የጄሪያትሪክ ሳይካትሪ ሰርቪስ ከሌሎች ከሜዲካል ሰርቪሶች ጋር በማቀናጀት ኢንቴግሬት ለማድረግ ሞክረናል ማለት ነው። ስለዚህ በስክሪኒንግ ወይም ደግሞ በቅድመ ልየታ መስማት ችሎታቸውን የኮግኒሽን የምንለው ወይም ደግሞ ነገሮችን የማገናዘብ ችሎታቸውን የእይታ ችሎታቸውን ደግሞ ቪዥን የኒውትሪሽን ስታተስ ወይም ደግሞ የምግብ ስታተሳቸውን እነዛን ስክሪኒንግ መሰረት ባደረገ መልኩ የሚያስፈልጋቸውን ህክምና እዚሁ በእኛ ተቋም ባለን ሰርቪስ በሪፈራልም ማለት ነው እየሰጠን እንገኛለን ማለት ነው። ከዚህ ፕሮጀክት በኋላ ነው እንዴ ምንድነው የሰራነው እንደ ጤና ጣቢያ ምንድነው ማድረግ ያለብን ነገር እኛ ባቅማችን የሚለውን ነገር ቁጭ ብለን ማሰብ ነው የፈለግነውና መጀመሪያ ኢንፍራስትራክቸራችን ምቹ ነው ወይ ኢንፍራስትራክቸራችን ምቹ አልነበረም ካርድ ክፍል ላይ ከሌላ ወጣት ጋር እኩል ተጋፍቶ ነው አረጋዊ አገልግሎት የሚያገኘው እሱን አየን አረጋውያንን አሳታፊ ማድረግ እኛን የሚያገኙበትን መንገድ ቅሬታ ቢኖራቸው የሆነ አገልግሎት ባያገኙ እኛን የሚያገኙበትን መንገድ እናመቻች ብለን አሰብን እና አንድ ተጠሪ ቢኖራቸው ብዙ ወጪ የማይጠይቁ ነገሮችን አሰብን ብዙ ነገሮችን አቀለልንላቸው ከግቢ ጀመርን ግቢውን ሌቭል ማድረግ ከዛ በመቀጠል ደግሞ ተጠሪ ማድረግ ተጠሪ እነሱን ልትደግፍ የምትችል ካርድ ክፍል ለብቻቸው እነሱ ብቻ የሚስተናገዱበት መስኮት ከካርድ ክፍል በመቀጠል ደግሞ ኦፒዲ እንዳያችሁ ተታችን ያደረገ የኛን ደግሞ እንዴት ማግኘት ይችላሉ የሚለው ስልክ ለጠፍ ኤግዘምፕትድ ሰርቪስ የሚባሉ አሉ ለነፍሰ ጡር እናቶች ሰርቪስ ኤግዘምፕትድ ፍሪ ነው ለምን ፖሊሲው ከላይ ተስተካከለ ስለሆነ እነሱን ግን ፍሪ የሚያደርግ ምንም ፖሊሲ የለም እኛን ሰፖርት የሚያደርግ ማለት ነው ፍሪ ለማድረግ ስለዚህ ያለን አማራጭ ምንድነው ጤና መድህን ላይ እነሱን ማድረግ ነው ሁሉም ነገር ቢቀናጅ ጥሩ ነው አባዬ ህክምናው መድኃኒቱ ሁሉም ነገር ቢስተካከል ቆንጆ ነው ሰልፍ ሳንሰለፍ ምንም ሳንል እንደሄድን ታከመን ወደ ቤታችን ብንመጣ ቆንጆ ነው እኛ ደግሞ በጧብን ሄድና ታከመን ብንመጣ ደስ ይለናል ደስ ይለኛል እኔም ራሴ ቢሆን ነው